إن الحمد لله نحمده ونستعينه ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له تنزه عن الشريك ذاته وتقدست عن مشابهة الأغيار صفاته وأشهد أن نبينا وعظمنا وقدوتنا ومخرجنا من الظلمات إلى النور محمد رسول الله إمام المخلصين وسيد العارفين وقائد الغر المحجلين وصلى الله عليه وسلم على الطيبين الطاهرين وعلى صحبتهم الراشدين والداعين بدعوتهم إلى يوم الدين وبعد السلام عليكم ورحمة الله وبركاته. أنا من بين المجمع جنجان ይሄ ሁሉ ዑለማ ባለበት ቦታ ላይ ይሄ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም አፍቃሪና ተከታይ ባለበት ቦታ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ብዬ እንደምናገር ይከብደኛል። ነገር ግን እድሉ ስለተሰጠና እዚህ ቦታ ላይ መናገር እንዳለብኝ ስለማውቅ ትንሽ ነገር ስለ ነብዩ ሰለላሁ ዐለይሂ ወሰለም ማስታወስ ሞክራለሁ በአላህ ፍቃድ። ነብዩ ሰለላሁ ዐለይሂ ወሰለም حي في قلوبنا የነብዩ ሰለላሁ ዐለይሂ ወሰለም በልባችን ላይ ሕያው ናቸው። من قبل كمسلموش لبوست عيدهم የነብዩ ሰለላሁ ዐለይሂ ወሰለም ክብር በህይወቱም እያሉ ተውሎ ሰለላሁ ዐለይሂ ወሰለም በአቢሁ ወኡሚ ነብዩ ሰለላሁ ዐለይሂ ወሰለም ሙተውም በሐያቱም እያሉ በክብራቸው ላይ በማናቸው ይዘት መጡት ሪሳላ ላይ አንዳች አይነት ትንኮሻ ከተደረገ የተደፈሩት ነብዩ አይደሉም ሰለላሁ ዐለይሂ ወሰለም የነብዩ ተከታይ የሆኑት አማኞች ሙስሊሞች ናቸውና የተደፈሩት ይሄ ጉዳይ ይሰማቸዋል ይመለከታቸዋል። رسول صلى الله عليه وسلم ዛሬ የተሰጣቸው ያለው ስም አለ። እውነት ነብዩ ሰለላሁ ዐለይሂ ወሰለም ረባኖች አላዋቂዎች ነው አያውቁም ቢያውቁ ወህና ይሉ ነበር። አላዋቂዎች በነብዩ ላይ ሰለላሁ ዐለይሂ ወሰለም የለጠፉት ስያሜ እውነት ከነብዩ ሰለላሁ ዐለይሂ ወሰለም ከመጡበት መንገድ ከነበራቸው ባህሪና ከነበራቸው አስተምህሮት ጋር የሚገናኝ ነበር ብለን ስናይ በጣም ትልቅ የሆነ ስህተት በጣም ትልቅ የሆነ ልዩነት እንዳለው እንረዳለን እንገነዘባለን። አላህ Subhanahu Wa Ta'ala ባህርዲን ሲጀምር ቀደም እንደሰማችሁት ነብዩ ሰለላሁ ዐለይሂ ወሰለም ሲልካቸው وما أرسلناك إلا رحمة للعالمين ይላቸዋል አላህ Subhanahu Wa Ta'ala። ነብዩ ሰለላሁ ዐለይሂ ወሰለም አላህ ለሙስሊሞች ዝነት አድርጓል ለሚላካቸው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ለአማኞች አዛኝ አድርጓል ለሚላካቸው አላህ ነብዩ ሲልካቸው ለሰው ዘር በሙሉ በአጠቃላይ ለፍጥረት ዓለሙ በሙሉ አዛኝ አድርጎ የላካቸው ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው ለሰዎች ተጨናቂ አሳቢ አዛኝ የእንስሳዎች መብት የሚያስጨንቃቸው የነበሩ ሰው ናቸው ረሱሉ ሰለላሁ ዐለይሂ ወሰለም። ዛሬ ነብዩ የተሰጣቸው ስያሜ ጋር እውነት ይገናኛል ሁላችንም እናየው ነው። እንዲሁም አላህ የነብዩ ሰለላሁ ዐለይሂ ወሰለም ሸረፍ ክብር ደረጃ በቁርአን ላይ አሁንም ሲገልጽላቸው وإنك لعلى خلق عظيم يا رجل أشوال أنتن بأمارنا بملكان ظهر لي أدرك الله كلي لا أشوال الله سبحانه وتعالى نبي صلى الله عليه وسلم إذا ما تأتوا العلامات لتنظر بمونه لفترات كله لذين النبياتهم سيستمرون أين لن يسوزر أين لن يسوزر بانتصاته شلي أقدار يالو هنا أكهد ينورسو انتصاته چين ينهوراسو انتصاته چين لچقر ينقلت سو لچرش وساتي هنا ليالو يستمرون صلوات الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም በየትኛውም ታሪክ ታይቶ የማይታወቅ በአሁን ሰዓትም የሌለ የሰው ልጆች አንድ ሀገር ላይ ጦር ይዘው ሲነሱ ወደ ጠላቶቻቸው ጋር እርምጃ ሊያደርጉ ሲነሱ ጦር ላይ ባህር የለም። كما يقول العرب عربوች ምን ይላሉ كل شيء حل في وقت الحرب والحب ይላሉ ማንኛውም ነገር በጦርነትና በፍቅር ጊዜ ሐላል ይሆናል ይላሉ አረቦች። ነብያችን ሰለላሁ ዐለይሂ ወሰለም ግን ጠላቶቻቸው ጋር አላማኝ ይሁኑ ከሃዲያኖችና የእስልምናን ጥሪ ከልክለው እንዳይደርስ ያደረጉ ጠላቶቻቸው ጋር እንኳን ሲገናኙ ጠላቶቻቸው ጋር በሚያደርጓቸው ግጥሚያዎች ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮችና ወታደሮቻቸው አደራችሁን እያሉ ነበር የሚያዙት ረሱሉ ሰለላሁ ዐለይሂ ወሰለም። የተላካችሁት ልታለሙ ነው፣ የተላካችሁት ልታቀኑ ነው፣ የተላካችሁት መልካም ስራ ልትሰሩ ነው። ስለዚህ ህፃናትን አትግደሉ፣ ሴትን አትግደሉ፣ በሌሊትም ጠላቶቻችሁን አትወሯቸው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ለጦርነት ብቁ ያልሆኑ ሴትና ህፃናቶች እንዳይገለብጡ ሌሊት አትወሯቸው ነበር የሚሉት ረሱሉ ሰለላሁ ዐለይሂ ወሰለም። የነብዩ ጠላት ነው ነብዩን ለመውጋት የተነሱ አካላቶችን ጠላቶቻቸው ጋር እንኳን ሲዋጉ
አخلاቅ ነበር ሙስሊሞች ነብዩን ስለምግባር ነበር ለኡመቶቻቸው ያስተላለፉት እንስሳ ላይ ነገሩን ረሱሉ ሰለላሁ ዐለይሂ ወሰለም ምን አይነት ባህሪ ነው እንደሚገባ በምን አይነት መልኩ እሱቻችንን ልንከባከባቸውና ፍሪት ልናደርጋቸው እንደሚገባ ተከታዮቻቸውም ይህን ፈለግ ተከትለው ነበር የሄዱት ሰይድና አቡበክር ሲዲቅ ይህን ነበር ያዘዙት ሙስሊሞች ወደ ጠላት ሀገር ሄደው ጠላቶቻቸው ጋር ባደረጓቸው ፍልሚያዎች ላይ ሰይድና አቡበክር ሲዲቅ ጥሪያቸው ምን ነበር አደራችሁ የምላችሁ ነገር አንድ ነገር አለ የማሳስባችሁ ነገሮች አሉ ህፃናቶችን አትግደሉ ሴቶችን አትግደሉ ቤተክርስቲያንን አታቃጥሉ የደረሰ ዛፍን አትቅጠሉ የደረሰ ዛፍን አትቆርጡ ወይም አታውድሙ يعني ለእምነት ወይም ወደ ፈጣሪያቸው ተገልለው እምነታቸውን የሚያደርጉ ባህታውያንና ቀሳውስቶችን እንዳትገሉ የመጣለው ልናስተካክል መልካም ነገር ልንሰራ እንጂ ልናጠፋ ስላልሆነ ሂዱ አላህ በመልካም ነገር ይከተላችሁ ያሉ ነበር የሚያዙ ተከታዮቻቸው እስልምናችን በጦርነት ጊዜ እንኳን አፍላቅ የነበረው ስለ ምግባር የነበረው ዲን ስለ ነብዩ ሰለላሁ ዐለይሂ ወሰለም ማንነትና ባህሪ አይደለም እኛ አማኞች አይደለም እኛ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ምዕራባውያን ተላልፎች የተናገሩት ነገር በቂ ምስክር ነው ብለን እናምናለን ምክንያቱም እውነት ነገር ገሃድ ነው እውነት ነገር አይደበቅም አይሸፈንም ነብያችን የመልካም ስነ ምግባር ባለቤት የጥሩ ባህሪ ባለቤት የነበሩ ሰው ናቸው ሰለላሁ ዐለይሂ ወሰለም ታማኝ እውነተኛ ለሰዎች መጥፎ የማይሰሩ ሰዎችን ሁሉ እኩል አድርገው የሚመለከቱና ምን ጊዜም ሀያታቸው ከችግረኞች ጋር የነበሩ ሰው ነበሩ ረሱሉ ሰለላሁ ዐለይሂ ወሰለም إذن ዛሬ ይህንን ታላቅ ሰው አሽረፈ الخلق ሰለላሁ ዐለይሂ ወሰለም 1.3 ቢሊዮን ሙስሊሞች ባሉበት ዓለም ላይ ነብያችን ክብራቸው ተደፈረ የነብያችን ሰለላሁ ዐለይሂ ወሰለም ክብር ሊነኩ የሚችሉ ምዕራባውያኖች 13 ወይም 12 ካሪካቱር የካውንስ መስለው ነብዩን አሸባሪ ናቸው ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም መሰገያ ናቸው ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የሰዎች እንዲገደሉ በሰዎች ላይ ሽብር እንዲነሳ አንዳችን ገና አዛዋቁ የሰው ልጆች ሰላምና ደህንነትን ለማስተካከል አድሉና ፍትሃዊነትን ለማምጣት ነው ረሱሉ ሰለላሁ ዐለይሂ ወሰለም እምነቶቻቸውና ተከታዮቻቸውን በዚህ መልኩ ነበር ያዘዙት ረሱሉ ሰለላሁ ዐለይሂ ወሰለም إذن ይተቀየረና ዛሬ በነብዩ ላይ ህስል ተሳለ እኔ አንድ ነገር ይሰማኛል ነብዩ ሰለላሁ ዐለይሂ ወሰለም በታሪካቸው ብዙ ሰዎች አንገላቷቸዋል ብዙ ሰዎች መከራ ደርሰውባቸዋል የተለያዩ መጥፎ ስያሜዎች በነብዩ ሰውነት ላይ ተለጥፈውባቸዋል አንድ ቀን ግን ነብዩ ለክብራቸው ተጨንቀው እኔ አይደለሁም እኔ ያደረጉበት ጊዜ ነበር ነብዩ እሳቸው ላይ የሚሰሩባቸው ሰዎች ላይ ይሄን ብቻ ነው ነገር ነበር ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ለመመለስ ተላሳይደው ራሳቸውን ሲያሰቃያቸው እርሳቸውን ሲያቆሷቸው የነብዩ ሰውነት በደንብ ሲታጠር ጉዳዩ ላይ ወጣው ከፍተኛ ነገር ሲደርስባቸው በዱንያ ራሱን ሲያደርጓቸው ያስቀረቅሯቸው የሚሰሩበት ቦታ ላይ የተለያየ ነገር ሲደርስባቸው ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎቻቸው በነገሮቻቸው ይህ ነገር የደረሰባቸው አይታገሱም አላህን ይለምናሉ እነዚህ ጠላቶቻቸው ያጠፋሉ አላህ እንደጠፋቸው ያደርጋሉ ብለው ሲጠይቁ የነብዩ ዱዓ ግን ነበር ሰለላሁ ዐለይሂ ወሰለም ቢአንሁ ኡም ረህመቱል ልልዓለሚን እነዚህ ሰዎች ጌታዬ የሚሰሩት ማያቅምና ይቀርባላቸው ነበር የነብዩ ዱዓ ሰለላሁ ዐለይሂ ወሰለም ለሁሉ ነገር የደረሰባቸው በይቅርታ ነበር የሚያልፉት ለዚህ አላህ Subhanahu Wa Ta'ala ወለኩ ተፈضل غليظ من قلبي لانفضوا من حولك لا شاء الله Subhanahu Wa Ta'ala አንተ ገረጫጫና መጥፎ ባህሪ በነበረ ይህ ሰው ማይከተልህ ነበራቸው በነብዩ መልካም ባህሪ በነብዩ ይቅርታ ጠላቶቻቸውን ሁሉ ቆርማለታቸው ሰለላሁ ዐለይሂ ወሰለም ነብዩ እርገማቸው እነዚህ ጠላቶቻችሁ አላህ መከራ እንዲያመጣባቸው እርገሙ ሲባሉ እኔ አላህ እንራገማላከኝ እኔ እዝነት አድርጎ ጀላከኛና ተራጋሚ አድርጎ ለአለም የላከኝ ነበር ማለት ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ላይ ለክብራቸው አላህ ጠበቃ ሆነላቸው خالق الكون كله እኛ ስለተናገርን ለነብዩ ክብር ለመድፋዕ ለመስጠት ምላሽ ለመስጠት ስለተሰባሰበን አይደለም الله سبحانه وتعالى ورفعنا لك ذكرك بلاچوال صلوات الله عليه وسلم ابشر يا محمد يا انت الموسات من درجهم كف አድርገንላችኋል ብላችኋል وإنا كفيناك المستهزئين ابشر ባንተ ደግሞ በቂነን ባንተ ላይ ለሚያጋልጡ ባንተ ክብር ላይ የተለያየ መጥፎ ድርጊት ለሚሰሩ ሰዎች ሁሉ እኛን በቃለን ብላችኋል الله سبحانه وتعالى الله ምላሹ ይሰጣል ነገር ግን ሙስሊሞች ነብያቸው ክብር ሲደፈር አይችሉም ታሪካችን ላይ እንደታየው በነብዩ ሰለላሁ ዐለይሂ ወሰለም ከፍተኛ አደጋ የደረሰው ጦርነት ላይ ነበር
በኡሁድ ጦርነት ላይ ብዙ ችግር ደርሶባቸዋል ብዙ አደጋ ደርሶባቸዋል በዛ ወቅት የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ለነብዩ የከፈሉት መስዋዕትነት ይሄን ብሎ መግለጽ ዘመን ይከብደኛል ምክንያቱም ከመብዛቱ ከመስፋቱ የሰሃባዎች ለነብዩ የነበራቸው ፍቅር ያኔ ምን ተብሎ መገለጽ ከሚቻለው በላይ ስለሆነ እነ ጠልሃ ብን ዑበይድላህ አላህ ስራቸውን ይገዝላቸውና ነብዩ ምን ነበር ያላቸው ሰይድና ጠልሃ ያ ረሱላህ ነህረክ ዱነ ነህሪ ነበር ያላቸው والله انت والله ملكتني የኔ አንገት እያለ ያንተ አንገት ላይ ሰይፍ አርፎ ነበር ሰይድና ጠልሃ ብን ዑበይድላህ ለሰይድና ያኔ ዘይድ ብን ሰከን ያ 17 ዓመት ወጣት ያ ረሱላህ እኛ እያለን ፍላን አደጋ ደርሶ ነበር እና አቡ ዱጃና رضوان الله عليهم جميعا ان عبد الجانا نبي ላይ አጥቃጫዎች ሁሉ ለነብዩ ዙረው ነብዩ ላይ ቀስት ሲወረወሩ የነብዩ ሰውነት ላይ ቀስት እንዳያርፍ ነብዩን አጥፎሎ ምን ጀርባው ወንፊት እስኪሆን ድረስ ቀስት ያረፈበት ነበር አቡ ዱጃና ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ያሁሉ መከራ ደርሶ ያሁሉ ችግር በነብዩ ላይ ተፈራርቆ ነብዩ ግን ለጦላቶቻቸው አላህ መልካም መጨረሻ ያደርግላቸው አላህ ወደ ትክክለኛ ጎዳና እንዲመራቸው ጥሪያቸውን አስተላልፈው የሞቱትን እየቀበሩ የተቆሰሉትን እያከሙ የጠፉትን እየፈለጉ ባሉበት ሰዓት ላይ የአንሳሮች መሪ የነበረው አንድ ወጣት ምን ብሎ ተናገረ ነብዩ አጥቶትና ላኩለት ሰዓድ ብን ረቢዕ የሚባለው ወጣት ሰዓድ ብን ረቢዕ ነብዩ ፈልጉት ብለው ሲልኩ ከቁስለኞች ውስጥ ያገኙት ሰሃባዎች ሰዓድ ብን ረቢዕ ቆስሏል በእነ ሞት ወለሐያት በህይወትና በሞት መካከል ነበር የነበረው ሰዓድ ብን ረቢዕ የተላከው ሰሃቢ መጣና አላህ እንደለትና ነብዩ አሰላሙ አለይኩም ይላል አለው سلام عليك السلام رد عليه السلام على رسول الله صلى الله عليه وسلم لنبي سلام تين أدرس من بلهم بلاچو يا يجبه من قال እውነት የሆነ ነው መላእክቶች እየቀረቡ ነው ብላላቸው ለአንሳሮች ደግሞ መልእክቴን አስተላልፋ ለሰይድና ሰዓድ ብን ረቢዕ ረዲየላሁ ለአንሳሮች መልእክቴን ነገራቸው ላዕዘረኩም ብለህ በላቸው ምክንያት የላችሁም አንዳች አላህ ፊት የምታቀርቡት ምክንያት የለም እናንተ በህይወት ያላችሁ በነብዩ ክብር ላይ አንድ ነገር ቢደርስ ብለህ በላቸው ረዲየላሁ ይሄ ጥሪ ለአማኝ ሙስሊሞች ሁሉ የተላለፈ ጥሪ ነው እናንተ በህይወት ያላችሁ ነብዩ ክብር ላይ አንዳች ነገር ቢደርስ አላህ ፊት የምታቀርቡት መልስ የላችሁም የሚለን ሰይድና ሰዓድ ብን ረቢዕ ረዲየላሁ ምን ነው መልሳችን ነብዩ ክብር ላይ የደረሰው ያኒ መንቋሸሽ ማን ነው ተጠያቂው ዛሬ ሙስሊሞች የነብያቸውን መንገድ ትተው ከነብያቸው ጎዳና ወጥተው ያኒ የኛ የእስልምና ጠላት የሆኑ አካላቶች በነብያችን ክብር ላይ እዚህ አይነት የክብር መዳፈር ድርጊት እየሰሩ ነው ያሉት إذن إيه من الناس سبوا يقبل تجروا كنيا مهم من الرجال يقبل ولنبي يأتي من ملأ إخوة الإيمان أنا عند ولد موقفهم شوال سجاسة أساطر عنه كل كل جرك أودي يسوسنا هنا عملوا زاري مالتنا نبي صلى الله عليه وسلم كان قرنا تملسوا وده مدينة سيجروا يمدينة سويش بيقبلوا أشوا وطوال بيقبلوا أشوا كما تطلبوا سويش عندك مسلم سيد نبرج ያቺ ሙስሊም ሴት ነብዩ እንዴት ናቸው ያለች ስትጠይቅ ምን ነበር ተመላ ሰላት መልስ ነብዩ ደህና ናቸው ያንቺ ሁለት ልጆች ግን ተገለዋል አላት ምክንያት ስላት የኔ ሁለት ልጆች ጉዳይ አያሳስብም የነብዩ ጉዳይ ነው የሚያሳስበው አለች ኢዘን የነብዩ ደህንነት ማረጋገጥ ስለሚፈልግ አሳዩኝ አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሰዷት ነብዩ ስትመለከት كل شيء جلل سواك يا رسول الله عليكم من يوم نجر كان تجعله كل الله عليك يا رسول الله والله أنت يا الله ملك تاني عليكم أنا كملت ترجع شيء هو تبلغ مستوى أسرة ما يسزني يا أنت فيت بعض عبارات رسول الملكتين عليك يا مسلم ماذا نقول إخوة الإيمان من دون مساجين إتسيت كملت ترجع كملت ولا يهودات بنبي يوسف في ثناي عبارات الملكتين الناس من يعرفون نبي صلى الله عليه وسلم الذي ما استرلفت ملكتنا ولا ملكتاቸው ስንገባ ነብይ ሊሞቱ ሲሉ ያስተላለፉት መልእክት ነበር የነብዩ የመጨረሻ ዚያራቸው ሊሞቱ ሲሉ ያደረጉት የመጨረሻ ስራቸው ምን ነበር በቂ የአስሃቦችን የቀብር ቦታ ዚያራ ማድረግ ነበር የአስሃቦቻቸው የቀብር ቦታ ዚያራ ለማድረግ ሲሄዱ ሰለላሁ ዐለይሂ ወሰለም يعني አለቀሱ ቀብሩ ላይ ቆመው سالكسو لم تعرف سالهالاچو ابراچه هلو صحابي اشتقت اخواني يا رسول الله صلى الله عليه وسلم ወንድሞቼን ናፍቀውኛል ያ ረሱላህ ወንድሞቼ እኛ በአያት አለን ሲሏቸው እናንተማ ወንድሞች አይደላችሁም የኔ ባልደረቦች ናችሁ የኔ ወንድሞቼ ከእናንተ በኋላ የሚመጡት ትውልድ ናቸው
እኔ ሳይ የሚያምኑት ልጆች እነሱ ናቸው የናፈቁኝ ያሉ ሰለላሁ ዐለይሂ ወሰለም ነብዩ እኛን ናፍቀው አልቅሰዋል በነብዩ ክብር ላይ ለደረሰው አደጋ ምን ያህል ተሰምቶናል ስንቶቻችን አልቅሰናል ስንቶቻችን ውስጣችን ደምቷል እخوة الإيمان يعني من ያህል ነብያችንን ሰለላሁ ዐለይሂ ወሰለም እናፈቅራለን ምን ያህል ነብያችን ሰለላሁ ዐለይሂ ወሰለም በእኛ ልብ ውስጥ አሉ ይህን ሁላችሁም ፈትሹት ነብዩ ሰለላሁ ዐለይሂ ወሰለም ለሌላ አስተላልፈዋል የመጨረሻ ሊሞቱ ሲሉ ያደረጉት ኹጥባ ላይ የመሰናበቻ ንግግራቸውን ሲያደርጉ ሰሃባዎቻቸውን ለምን ታለቅሳላችሁ ለምን ትጮኻላችሁ አላቸው ገብቶኛል ስለኔ ሁኔታ ፈርታችሁ ስለኔ መጨረሻ ሰግታችሁ ነው ግን አትስጉ የኔና እናንተ መገናኛ ዛሬ አይደለም የኔና እናንተ መገናኛ ነገ አላህ ፊት ያመጣው ነው إذن ለኡመቶቼ የኔን ኡመት ለተከተሉት ትውልዶች ሁሉ ሰላምታዬን አድርሱልኝ አሉ ሰለላሁ ዐለይሂ ወሰለም يقول لهم رسول صلى الله عليه وسلم السلام عليكم نبي السلام عليكم يا أمتوቼ ብለው አስተላልፈዋል وعليكم السلام يا رسول الله صلى الله عليه وسلم بأبينا وأمنا يا رسول الله ነብዩ ሰለላሁ ዐለይሂ ወሰለም ቀላቶቻቸውን በተለያየ መልኩ ተጋፍጠዋቸዋል እኛም የነብያችን ሰለላሁ ዐለይሂ ወሰለም ፈለግ ልንከተል ይገባል ሰዓ ማንንም መተንኮል ማንንም ላይ የምናደርገው መጥፎ እርምጃ ይኖራል ነገር ግን በነብያችን ላይ ለደረሰው አደጋ ሁሉ እስከ ሕይወት ፍጻሜ ድረስ በማናቸውም አይነት መልኩ እንደምንከፍል እናረጋግጥ እንወዳለን ለምን ሁሉ መፈክር የሙስሊሞች ሁሉ ስሜት ነው إذن إخوة الإيمان እንግዲህ እኔ ስለነብዩ እዚህ ቦታ ላይ ይህን ነገር ወይም ምን ተናግሬ ጨርሰዋለሁ ነገር ግን ሁላችን የነብዩ ሰለላሁ ተከታዮች የነብዩ ሰለላሁ ዐለይሂ ወሰለም ወዳጆች አፍቃሪዎች ነን ነብዩ ሪሳላቸውን አስተላልፈዋል ነብዩ ከምለው ሂደዋል ዋህዩ በእጃችን ላይ አለ መመሪያ በእጃችን ላይ አለ ይሄን መመሪያ ስንይዘው የነብዩ ሰለላሁ ዐለይሂ ወሰለም ተከታይነታቸው የነብዩ ሰለላሁ ዐለይሂ ወሰለም ተከታይነት የሚገለጸው አንድና አንድ ነገር መሆኑን አላህ በቁርአን ላይ አመላክቶናል ይሄም አላህ Subhanahu Wa Ta'ala قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم ولكن أنت الله لما ملكتنيون ودانا لمكتم كهونا وديتا بملاص አይደለም إذن وديታችሁን በስራ ግለጹ ተከታይነታችሁን ግለጹ ነብዩን እንደምትወዱ እንደምታከብሩ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ በመከተል ስራቸውን በመከተል መንገዳቸውን በመከተል ዛሬ ነብዩ በሐያት ባይኖር በልባችን ላይ ግን ሕያው መሆናቸውን ልናሳይ ይገባናል ነው ከዚህ በላይ እናበዛው እናሰፋው ነገር አይኖርም እኔ በተናገርኩት እናንተ በሰማችሁት አላህ ሐቂቃ የነብዩ አፍቃሪዎች ነገ ከነብያቸው ሰለላሁ ዐለይሂ ወሰለም ውስጣቸው ተሰምቷቸው የነብያቸው ክብር መደፈር ውስጣቸው ለቅሷቸው ነብዩ ዘንድ ለኔ ቆማችኋል እቆምላችኋለሁ ብለው ሸፋዓ ከሚሆናቸው ሰዎች አላህ ያድርገን እያልን ንግረን በልጆች ጨርሳለሁ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ